አዳም በመብል ያመጣውን ሞት ለማፍለሱ ጾም እግዚአብሔርን የማክበር ምልክት ነው። ጾም እግዚአብሔርን የመውደድ ምልክት ነው። በጾም ጊዜ ግን የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት ነው። ከእግዚአብሔር ይልቅ ይህ መጠጥ ይሻለኛል። እግዚአብሔርና መብል ለውድድር ቀርቦልን መብል መምረጣችን ጾምን መሻል ማለት እንደሱ ነው። ስለዚህ የአዳም አካል የፈረሰው እሱ የእግዚአብሔርን ፍቅር ሲያፈርስ ነው። የእግዚአብሔርን ፍቅር አፍርሶ አንዲት እንጨት ሲበላ እግዚአብሔር ደግሞ አንተ የኔን ፍቅር ካፈለስክ እኔም ያንተን አካል በሞት አፈርሰዋለሁና አፈለሶ ማለት ነበር። እንደ መልእክት ለሰው አፈለሶ ማለት ነው። ዛሬ ሰዎች ሁሉ የሚቀሰፉበት ነው ጾም ስለፈለሰ ነው። እግዚአብሔርን ከምንጣላባቸው አንዱ ጾምን መሻል ነው። መጾም ደግሞ እግዚአብሔርን የማክበር ምልክት ነው። እግዚአብሔርን የመውደድ ምልክት ስለሆነ ጾም እንደሆነ ተሰጥቷል ማለት ነው። አሁን ጌታችን የጾመው ስንት ቀን ነው? 40 ቀን። 40 ተመልከቱ። ስታካፍሉት ለአምስት ስታካፍሉት ምን ደርሷል? 8ቱን ቀን ለውሃ ጠበል፣ 8ቱን ቀን ለመሬት ጠበል፣ 8ቱን ቀን ለነፍስ ጠበል፣ 8 ቀን ካሰና ያንን ታስገብግበን በልተን በመጎምጀት ያመጣነውን ሞት አፈለሰልን። እንደገና ደግሞ የተረጉሙታል አባቶቻችን ለአላቱ በያላት 10 ፍጹም 40 ቀን ደግሞ 10 ቀን ካሳ ለማለግ ነው። አላችሁን? እግዚአብሔር ከሁላችሁ ጋር ይሁን።